ዶልፊኖች ምን ያህል ብልህ እንደሆኑ አስባችሁ ታውቃላችሁ? ዶልፊኖች ይጫወታሉ፣ ይነጋገራሉ፣ እርስ በርሳቸው ይረዳዳሉ፣ አንዳንዴም ሰዎችን እንኳን ያግዛሉ። እንኳን ወደ ድንቅ ተፈጥሮ የዩቲዩብ ቻናል በደህና መጡ። ዛሬ በባህር ጥልቀት ውስጥ እንግባና ዶልፊኖች ለምን በባህር ውስጥ የሚገኙ በጣም ብልህ እንስሶች እንደሆኑ እንመርምር። የዶልፊኖች አእምሮ በጣም የተራቀቀ ነው። ዶልፊኖች ከአካላቸው መጠን ጋር ሲነጻጸር ከፍተኛ የአእምሮ መጠን አላቸው። ይህም ከሰዎች ቀጥሎ ሁለተኛ ያደርጋቸዋል። አእምሯቸው በተለይም በእነዚህ ነገሮች ላይ የተሻለ ነው። ማለትም ችግር በመፍታት፣ ስሜት መረዳት፣ ማስታወስ እና ማህበራዊ ግንኙነት ላይ በተለየ መልኩ የተሻሉ ናቸው። የዶልፊኖች ቋንቋ ወይም መግባቢያ። ዶልፊኖች ድምፅን በዘፈቀደ አያወጡም። ልክ እንደ ክሊክ፣ ፊሽካ እና የሰውነት እንቅስቃሴን በመጠቀም መልእክታቸውን ያስተላልፋሉ። አስገራሚው ነገር እያንዳንዱ ዶልፊን የራሱ የተለየ ድምፅ አለው። ማለትም ልክ እንደ ስም። እርስ በርሳቸው ድምፅን ለብዙ ዓመታት ያስታውሳሉ። አደጋን ለማሳወቅ፣ ምግብ ለመፈለግና ለመጫወት ይጠቀሙበታል። አንዳንድ ሳይንቲስቶች እንኳን ዶልፊኖች ከእንስሳት መካከል በጣም የተራቀቀ የመግባቢያ ስርዓት አላቸው ይላሉ። በማህበራዊ ህይወታቸው የተሻሉ ናቸው። ዶልፊኖች ፖድ ተብለው በሚጠሩ ቡድኖች ይኖራሉ። ይህም ለህይወታቸው መሰረት ነው። እነሱ በቡድን ያድናሉ፣ የተጎዱ የፖድ አባላትን ይጠብቃሉ፣ እርስ በርሳቸው ህፃናትን ይንከባከባሉ፣ ለሙታን አባላቶቻቸው ያዝናሉ። ይህ የርህራሄ እና የመተባበር ደረጃ ከፍተኛ ስሜታዊ ብልህነትን ያሳያል። ይህም በእንስሳት ዓለም ውስጥ ብዙም የሚገኝ ነገር አይደለም። ይማራሉ እና ያስተምራሉ። ዶልፊኖች ውስብስብ ነገሮችን መማር ይችላሉ። በምልክትና በእንቅስቃሴ መግባባት ይችላሉ። መመሪያን በተከታታይ መከተል ይችላሉ። ከዚህም በላይ እርስ በርሳቸው ይማራሉ፣ ያስተምራሉ። ይህም ከትውልድ ወደ ትውልድ ይተላለፋል። ዶልፊኖች መሳሪያን ይጠቀማሉ። እውነት ነው፣ ዶልፊኖች መሳሪያ በመጠቀም ይታወቃሉ። አንዳንድ ዶልፊኖች በባህር ግርጌ ምግብ ሲፈልጉ አፍንጫቸውን ለመጠበቅ የባህር ስፖንጅ እየተጠቀሙ ታይተዋል። መሳሪያን መጠቀም የብልህነትና የጠንካራ ምልክት ነው፣ ምክንያቱም ፈጠራዊነትና ችግር መፍታትን ያሳያል። ይህን ማድረግ የሚችሉ እንስሳት በምድር ላይ ጥቂቶች ብቻ ናቸው። ሰዎች እና ሌሎች እንስሳትን ይረዳሉ። ስለ ዶልፊኖች ብዙ እውነተኛ ታሪኮች አሉ። እየዋኙ ያሉ ሰዎችን ደህንነታቸውን ይጠብቃሉ፣ ማለትም ከሻርክ እና ከተለያዩ እንስሶች። የተጎዱ ዶልፊኖቻቸውን እንዳይሰጥሙ መደገፍ ይችላሉ። ይህም ሁሉ ዶልፊኖች ከራሳቸው አልፈው ለሌሎች ርህራሄና ጥሩ ልብ እንዳላቸው ያሳያል። እንደዚህ አይነት መሳጭና ድንቅ መረጃዎች እንዲደርሷችሁ ድንቅ ተፈጥሮ የዩቲዩብ ቻናሉን ሰብስክራይብ ያድርጉ።